እንዴት ነህ? ሰላም ነው? አትርሱ ተብያለሁ። ከቲክቶክ ተማሪዎቻቸው ነው የላኩት። አንዴ ሁላችንም ነውና እችንም ታች አለ አንድ ቃል እችን በግ አድርሱ ብለው እንደው እና እዚህ ያለ አይደለ ማረጃ አለ። የቱ ጋር ነበረ? እታች ነው። እታች ነው አይደል? በቃ እንትና መምህር ስንደውልላቸው አሁን የለውም አሉ። በቃ እንትን እንላለን። በቃ እሷ አንድ እንትን ብለን እንመጣለን። በቃ ማረጃው ጋር እንትን ብለን እችልና ችግር የለውም። አይ እንትን ችግር የለውም። እኛ እንሄድና እንትን ብለን ነው እንመጣለን።
የዶክተር ዘላለም እያልን በቃ ኑ እዚህ ጋር እንጂ መምህር ይሄ ዘሬና እዚህ ሚኪ ጎበዝ እኮ ማን ናቸው? ካሜራ ከፈራን እንዴት ናችሁ? የዮባ ዘመቼ ጸዲ ካሱቲ ካሱ አከም ጀርት እንዴ ድል በድል እኛንም ይወቅሳሉ እንዴ? እናመሰግናለን። እንዴት ሽምግልና የመጣን ያስመሰል ነው አይደለ? አሽደድ ነው ታለገኞች ማይቀያ ችግር ለራሱ ስላልነገሩ እጀቢሮ ሰላማችሁ ያው እጂ ቻርጀሩ አገዋሉ ግባና ሌላ ካላ ያሳይ አሁን ያያችሁት የውሃ ልጅ ነው። ለማንኛውም በዚህ አጋጣሚ ሰብሰብ ማለቱ ደስ ይላል። ያለን ከበሬታና ያለን ነገር ይታወቃልና ያንን ማሳያ ነው። መምህራችን ስራ ገብተዋል። እና መምህራችን በጣም ጊዜ አብረን መቆም እንዳለብን ልክ ሌሎቹ መምህራኖች ማለት ነው። እና ሰብሰብ ማለቱ አንድ ላይ መሆኑ መነጋገሩ መተባበሩ እጅግ አስፈላጊ መሆኑ ልናውቀው ይገባል። ከዚህም አንጻር በታመሙ ጊዜ ሰብሰብ ብለን እግዚአብሔር ይማራቸው ብለን ተነጋግረን ነበረ። ካሜራማን መጠየቅ ስላሴ ትጠመቅ ወትትነቅ ስላሴ ትጠመቅ ወትትነቀር ስላሴ ትጠመቅ ይገባል ምስጋና ይገባል ውዳሴ ሁሉን ለፈጠረ ለቅዱስ ስላሴ ከዘመናት በፊት ቀድሞ የነበረ ፍጥረቱን በሙሉ ለብሶ ፈጠረ። ስላሴ ትጠመቅ ወትትነቀር ስላሴ ትጠመቅ። ድምፃችሁ አይሰማም። እጃችሁ አደርጉ ሁላችሁ ስላሴ ትጠመቅ ወትትነቀር ስላሴ ትጠመቅ ወትትነቀር ስላሴ ትጠመቅ ወትትነቀር ስላሴ ትጠመቅ ወትትነቀር በኪሩቤል ጀርባ ዙፋኑን ዘርግቶ ክቡር ጌትነቱ ከፍጥረት ለይቶ ይኖራል ዘላለም በመንግሥቱ ጸንቶ ይኖራል ዘላለም በመንግሥቱ ጸንቶ ስላሴ ትጠመቅ ወትትነቀር ስላሴ ትጠመቅ ወትትነቀር ሁላችንም ከያለንበት ቦታ ያሰባሰበንና ክብርና ምስጋና ለአንተ ይሁን። ዛሬም ደግሞ በመካከላችን ተገኝተህ እንድታጽናናን ሁላችንን እንድትደግፈን ቤተክርስቲያናችንን እንድትጠብቅ አባቶችን እንድትጠብቅ የቤተክርስቲያንን መከራ አላግባብ የሚጎዳን የማይጠቅም እንዳይሆን መከራችንን አንተን የሚያከብር አንተን ደስ የሚያሰኝ እኛንም ደግሞ የሚጠቅም ወደ አንተ የሚያቀርበን ብቻ እንዲሆን ለሌላ ለክፉ ነገር ክፉ ፈተና አሳልፈን ራሳችንን እንዳንሰጥ እንድጠብቀን ቅዱስ ፈቃድ ይሆንልን። በምግብ ስላሰበን ደግሞ ክብርና ምስጋና ለአንተ ይሁን። እኛን እንዳሰበን የተራ ወገኖቻችንንም አስባቸው። በዚህ ቦታ የተገኙ ወንድሞችንና እህቶችንም ሁሉ እግዚአብሔር አምላካችን ሆይ አንተ ዋጋቸውን እንድትከፍላቸው በበረከት እንድትጎበኛቸው
ባሉበት በሚሰሩበት በሚኖሩበት ቦታ ሁሉ እንድትጠብቃቸው አንተ ቅዱስ ፈቃድ ይሁንልን። ይህንንም ደግሞ ምግብ እንድትባረክልን ስምን ቅዱስ ፈቃድ ይሁን ብለን አባታችን ሆይ ብለን እንጠራለን። እንዲሁም በአካል የግብር ሶስት ነው ያለመቀላቀል ፍጥረትን መፍጠር በአምላክነት በባህርና በመንግስት አንዳንደው እንጂ አይባልም ስላሴ ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን እግዚአብሔር ይመስገን ይህች ቀን ቀድሶ ለሰጠን። እግዚአብሔር ይመስገን ይህች ቀን ቀድሶ ለሰጠን። ከያለንበት ሰብስቦ
ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ እንግዲህ ከሰሜን ከምስራቅ ከምዕራብ ከደቡብ ከተለያየ አውሮፓ ሀገር ያላችሁ አረብ ሀገር ያላችሁ አሜሪካን ያላችሁ የተለያየ ሀገር ቦታ ላይ ያላችሁ ሰዎች በዚች ንጽሕት በሆነች ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን መሰብሰቢያነት እንግዲህ ተሰባስበን እግዚአብሔርን ይበልጥ እንድናመሰግን እርስ በርሳችን እንድንተሳሰብ ያደረገን አምላካችን ለእሱ ክብርና ምስጋና ይሁን። በእውነት እናንተንም የሰጣችሁ ያደረጋችሁ ያገዛችሁ የደገፋችሁ በጸሎት አብራችሁ የነበራችሁ ሁሉ እግዚአብሔር አምላክ ስራችሁን፣ ጤናችሁን፣ ህይወታችሁን፣ ኑሯችሁን፣ ጉልበታችሁን፣ ቤተሰባችሁን ይባርክላችሁ። የተጠቀምነውም አለ፣ ቀይ ገዛንበትም አለ፣ አሁን እጃችንም ላይ አለ፣ ቀሪም የሚገባ አለ፣ እንዲሁም አካውንት ላይ ያለ አለ። እሱ አንድ ላይ ተደርጎ አካውንት ላይ ያለው በአካውንታቸው ይገባል። አሁን ግን እጃችን ላይ የያዝነውን ብር እናስረክባለን ለማለት ነው። አትፈርስም አትጠፋም በጠላት አትፈርስም አትጠፋም በጠላት። ብዙ ዕቃዎች ገዝተዋል። እዚህ አሁን ያው በዱሳ ሳይሆን ዘይትም ቅቤም ገዝተው አምጥተዋል። እዛ አስገብተው ነው። ትልቅ ነገር ነው። እግዚአብሔር ያክብርና እግዚአብሔር እንግዲህ ዋናው ነገር ምንድነው? መተሳሰባችን ነው። ዋናው መጠያየቃችን ነው። አብሮ መሆኑ ነው ዋናው ጉዳይ። ይሄንን ነገር የበለጠ እንድናጠነክርና የበለጠ ቤተክርስቲያንን በሚጠቅም መንገድ አንድነታችንን መንፈሳዊ ሕይወታችንን በሚጠቅም መንገድ የበለጠ እንድንጠቀመው ነው። ይሄንን እንግዲህ ስለረዳችሁ ስላደረጋችሁት ነገር ሁሉ እግዚአብሔር አምላክ ሁላችሁንም ያስባችሁ። እኔም ደግሞ ያው በምችለው መንገድ ሐሳብም በጸሎትም በምችለው ቤተክርስቲያን በሰጠችኝ ነገር ከጎናችሁ ሆናለሁ። ይሄንን ደግሞ እናንተ በጸሎት እርሱ ጸሎት አስቡን። የበለጠ የምፈልገው ነገር ማንበብ፣ መጻፍ እና ማስተላለፋቸው ነገሮች በጊዜ ሳይደክመኝ ማስተላለፍ የምችልበትን እድል ነው የምፈልገው። እንግዲህ እናንተ ያገናኘኝ እግዚአብሔር ነገ ተነገ ወዲያ እንድበረታ እንዳገግም ከህመም ብቻ ሳይሆን ካለፉባቸው መጥፎ ነገሮች ሁሉ የተሻለ ነገር እያሰቡ እንድዘረጋ የሚጠቅም ነገር ነው። እግዚአብሔር ያክብርልኝ። እግዚአብሔር ይጠብቅልኝ። እህቶች፣ ወንድሞች ምክንያቱም ከምንም በላይ የገንዘቡ የሙሉ ሳይሆን አለን መባባሉ፣ ህብረቱ፣ አንድነቱ፣ መዋደዱ ነው ዋናው ነገር። በዚህ ላይ የተባበራችሁ ሁላችሁ እግዚአብሔር ይስጣችሁ፣ ወጣ ይተካ። እንዳሰባችሁ እግዚአብሔር ያስባችሁ። መምህራችንም በጣም እንወዶታለን፣ እናከብሮታለን። እግዚአብሔር ከእርሱ ጋር ይሁን፣ ጨርሶ ይማሮት። ባለቤቶትንም ጨርሶ ይማርሎት። በቅርቡ ሰርጀሪ አድርገዋል እና የሳቸውን ባለቤት እግዚአብሔር ይማሮት። በሉለት እንላለን። እግዚአብሔር ያፈራል። ዛሬ ቀጠሮ ጥሩ ነው፣ ያገግማለች። ቅድም እዚህ ያገኟት ወንድሞች አሉ። ጥሩ ሁኔታ ላይ ነው ያለችው። አጋጣሚ እየተንቀሳቀሰች ነው። ቀጠሮ ስላላት ዛሬ ሆስፒታል ናት። ያው ቀጠሮውን ጨርሳ እኔ አጋጣሚ ከሰዓት እንደውም ዛሬ በጣም ስትደውልልኝ በጣም እንትን ብዬ ነው እንጂ እንደዚህ አይነት ነገር ስላላሰው ኦልሬዲ ቤት ደርሳ አግኝተዋት እንዲሄዱ ነበር የፈለኩ። ግን ስትነግረኝ ብዙ ያስደነገጠኝ ነገር ስለሆነ ቀጠሮ እሷም ወደ ሆስፒታል ስትሄድ ትቻት ነው እዚህ የመጣሁት ከእነሱ ጋር ያለሁት። እሷ ያው አሁን ደህና ያገገመችበት ሁኔታ ላይ ስለሆነ ያለችው በራሷ ማኔጅ ታደርጋለች። ደግሞ ሕክምና ላይ ስለምትሰራ ብዙ የሚያስቸግራት ነገር አይደለም። ከሐኪሞች ጋር ለመገናኘት ኮሚኒኬት ለማድረግ አይከብዳትም። ለዛ ነው እና ጥሩ ነው። አሁን እሷም ያለችበት ሁኔታ ጥሩ ነው። አቤት ይየዋ ምን ልርዳ ወይ? ስራ እንዴት ነው? ያው እያየህ ነው። በሁሉም ነገር የተባረከን ነን ዛሬ። አጎራረስ ላይ ተናል አጎራረስ ላይ ተሳስታ አጋጋጥ ላይ ነው የሚባለው። እንዳለ እኔ ነኝ የጨረስኩት በነገራችን ላይ። ለማንኛውም ሀሳብ ስጥ ዞላ። እሺ በነበረው ነገር ላይ እሺ። እግዚአብሔር የተመሰገነውን ስለ ሁሉም ነገር
በአንድም በሌላም ወንድሞች እንዲሰባሰቡ እግዚአብሔር ያደርጋልና እነሆ ያው መምህራችንን በዚህ መንገድ እኔ አላገኛቸውም ነበር ሲጀመር ስፔሻል ኬዝ ካልተፈጠረ በቀር ማለቴ ከዚህ ውጪ ግን እነሆ እግዚአብሔር በምክንያት አሰባስቦናል። ቀላል ነው፣ ሁሉንም ነገር ለበጎ ያደርጋል። ስለዚህ ትልቁ ነገር ደግሞ ከእሳቸውን ከመጠየቃችን ጎን ለጎን እንዲህ በነገራችን ላይ ይህንን መቀጠል አለብን። እንደውም አሁን እኔ ቅድም እያሰብኩ ነበር መቀጠል አለብን ማለት የሆነ ሰው ታሞን ጠይቅ አይደለም እያልኩ ያለው ህብረታችንን አካላዊ ማድረግ አለብን። እሱ ነገር ጥሩ ነው። እኔ በጣም ስለተመቸኝ ነውና እንደውም ስለማይቻል ነው አሁን ካለንበት ከጊዜ አኳያ እንጂ በየሳምንቱ ውስጥ ብንገናኝ ይላል። ግን አይቻልም። ኦኬ 2 ሳምንት ስንል እንሞክር እንዴ እንላለን። ቢያንስ ግን በአንድ ወር በፍጹም ልናልፈው የሚገባ ጉዳይ አይደለም። ሰው አስቡበት። ኢዮብም እዚህ በህብረት ልንገናኝ የምንችል አካላት ብናስብበት የተሻለ ነው። ይሄ እንደውም ምክንያት ሆናል ለሆነ ነገር ጅማሮ ማለት ነው። ሲቀጥል ደግሞ እግዚአብሔር ከዚህ በጣም ከሚዳሰስ ጨለማ እንደሚያሻግረን ደግሞ ተስፋ እናደርጋለን። ውስጤ አሁን እኔ ደስተኛ፣ ሁላችንም እኮ ደስተኞች አይደለም። በውስጣችን የሆነ የምንረበሽ ነገር አለ። ግን ደግሞ በተስፋ የተሞላን ስለሆነ ያን አክል ደግሞ በስጋት የተዋጥን አይደለንም እና እግዚአብሔር ግን ነገሮችን ሁሉ ያሻግርልን። ህብረታችን ደግሞ ጀመራችሁ አቋረጣችሁ ከሚባል እንደጀመርነው እስከ መጨረሻው እንድንቀጥል እግዚአብሔር በቸርነቱ ሁላችንም ይርዳን። ኢዮባይ እናንተንም እናመሰግናለን። መምህራችንም ደግሞ ደርሷል። ቅድም መጣው ያሉ መምህር ማለት ነው። ሰላም ብያለሁ። እንዴት ነህ? ሰላም ነው። አመሰግናለሁ። ጨርሻለሁ። ወንበሬው ዞላ መምህር ፍቅረ ማርያም ባሉት መሰረት ተገኝተዋል። ቅርብ መስሎኝ ተነስቼ ነበር። ነገር ግን ክፍለ ሀገር በለው ወገቤ ብልጥ ብሎ ነው የመጣሁት። በእውነት ኬላ ነው ባይዘዌ ኬላ ላይ የሚደረስ ነው። ሁላችሁንም ሰላም ብያለሁ። እንግዲህ መምህራችንም እንደዚህ በጤና እግዚአብሔር ስላገናኘን ደስ ብሎኛል። እንግዲህ ያው ያልመጣችሁ ሰዎች ደግሞ በአንድም በሌላ መልኩ እሳቸውን ለመጠየቅ በብዙ ነገር የተሳተፏችሁ እህቶች ወንድሞች አላችሁ። እግዚአብሔር አምላክ ያው በረከት ረድኤቱን ያካፍላችሁ። ትልቁ ነገር መምህራችን ድነው ተሽሏቸው ወደ አገልግሎቱ እንዲመለሱ በጸሎት አስቧቸው። ሁላችሁም ክብር ያድልልኝ። ወይ ያቺ ግጥም የለችው የሆነች አረዩ ባባክላ ማለት የሌሊቷ ነች። እሺ ለማንኛውም እና በዚህ በአንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 7 እስከ 12 ድረስ ያለችዋልና በዚሁ በአንደኛ ቆሮንቶስ መልእክት ምዕራፍ 13 ከቁጥር 1 እስከ 13 ድረስ ያለችዋል እንድታነቡት እኔ ታናሽ ወንድማችሁ በምንም እናንተ ጋር የማልደርስ ከንቱ የማረባው ወንድማችሁ እቺን እንትን ሰጀስት አደርጋችኋለሁና ብትችሉ እንድታነቧት ነውና እውነተኛ ፍቅር ካለ እግዚአብሔር ከኛ ጋር አለ ማለት ነው። እግዚአብሔር ከኛ ጋር ካለ ደግሞ የሚቃወምን የለምና ብትችሉ አንብቡት ሁላችሁም። እኔ በእኔ በኩል ያው ሁሌም ጨቆን አድርጉልኝ። ወዳችኋለሁ። ያት ካናት እንደቆምክ እንደዚህ የሆነ ነገር ተናገር። ራስህ ተናገር። እኔ ኮሜንት ብቻ ነው እንችለው። የኮሜንት አርበኛ በል ስላገኘኋችሁ ብቻ ደስ ብሎኛል። አለቀ። ምን ይሰማሻል? በኮሜንት የሆነ ነገር ተባብሎ በኮሜንት የሆነ ነገር ብሎ ነበረ።
ታረቃችሁ? ይቅርታ ጠይቅ እዚህ ታውቃለህ። ያው ላይቭ ላይ ጀመርኩ አልመለስምና ይቅርብ ይዋድ ካላት እንደዚህ በቆመ የሆነ ነገር ተናገረ። ምንም ምለው እኔ እጄን አሳይልሃለሁ። ያው ይሰማል ብዬ አስባለሁ። እንግዲህ እግዚአብሔር ረድቶን ብዙ ወንድም እህቶቻችን ድጋፍ አድርጋችሁ መምህራችን በቤተሰብነት አስባችሁ ሄዳችሁ ጠይቁዋቸው የሚል ሀሳብ ስለሰጣችሁ እኛም ጊዜው ደርሶ እግዚአብሔር ፈቅዶ ብዙ ጊዜ አስበን ነበር። እግዚአብሔር አላለውም ለዛሬ ነበር ያለው ማለት ነው። እግዚአብሔር ሁላችንም ተሰባስበን ያልታሰበን ነው ይመጣሉ ብለን ያላሰብናቸው መምህራንም ጭምር እነ መምህር ፍቅረ ማርያም እነ መምህር ዘላለምን ሳናስባቸው ድንገት ተደዋውለን እነሱም ጊዜያቸውን ሰውተው መጥተዋልና እግዚአብሔር ያክብርልን። መምህራችንም እንግዲህ በደንብ ተሽሏቸዋል ብዬ አስባለሁ። እግዚአብሔርም ፈጽሞ ይማራቸው። ባለቤታቸውም ትንሽ ኦፕራሲዮን ካደረጉ አንድ ሳምንት ራሱ አይሆንም ማለት እሳቸውም እግዚአብሔር አምላክ ፍጹም ምሕረቱን ይላክላቸው። ለረዳችሁ ደግሞ በወጣ እግዚአብሔር አምላክ ይተካ። አንድነታችንን ያሳምርልን። መለያየታችን ሳይሆን አንድነታችንን እግዚአብሔር አምላክ ያምጣልን። ሁላችሁም እግዚአብሔር ያክብር። እኔ ዘግይቼ ስለመጣሁኝ እንግዲህ ማስተላለፍ ካለብኝ ቅድም መምህራኑም የተናገሯቸው ሀሳቦች አሉ። ቤተክርስቲያናችን ያለችበት ወቅታዊ ሁኔታ ይታወቃል። እንደዚህ ደግሞ በአካል ስንገናኝ አንዳንድ ጊዜ እንደዚህ ላይቭ ላይ መወያየት ማንችላቸው ሀሳቦች እንኳን ቢኖሩ እንደዚህ አውርተን ምናልባት በጥበብ በተሞላበት መልኩ ደግሞ ለሚዲያ የሚበቃውን ሀሳቦች ወደ እናንተ እናደርሳለን። እንግዲህ ዛሬ ሁሉም ማለት ይቻላል እንግዲህ በውጭ ያሉት ካልሆኑ በቀር ያው ይሄንን ደግሞ መርሃ ግብር ከምንም በላይ ደግሞ ወንድማችን መዝሙር ያሬድ ትልቅ አስተዋጽኦ ያደረገበት ትልቅ ልክ አሁን ጸዲ እንደምታደርጊ ወንድሞች እህቶቹን ሰብስቦ መምህራንን ዘማሪያንን ሰብስቦ የሚሰራቸውን ስራዎች ሁላችሁ ታውቃላችሁ። እንግዲህ ትልቁን ድርሻና ትልቁን አስተዋጽኦ ያደረገው እሱ ነው። ትልቁ ነገር ሀሳብን ጥበባዊ በሆነ መልኩ ተናግሮ ወንድም እህቶችን መሰብሰብ ነውና ስለዚህ ዛሬ ክቡር መምህራችን ቤት ተገኝተን ያው እንኳን ብዙ ጊዜ በአገልግሎት ነው ማውቃቸው እንደዚህ እየተያየን ነው መሰለኝ ብቻዬን ታየውኛል ወረስኩት የኔ ቤት የመሰለኝ እና ክቡር መምህራችን እንግዲህ የቤተክርስቲያንን መሰረታዊ ትምህርት በተለይ አዕማደ ምስጢራትን ለማስተማር ለማስረዳት እንግዲህ ብዙዎቻችሁ ታውቃላችሁ። በተለይ ምስጢረ ሥላሴ ላይ የነበሩ አንዳንድ ብዥታዎችን መሰረታዊ የሆኑ ነገሮችን አጥርተው እያስተማሩ የነበሩ መምህራችን ናቸው። ያው ባጋጠማቸው እክል ወይንም ችግር ምክንያት ደግሞ እንግዲህ የተወሰነ ጊዜ ከዚህ ፕላትፎርም ላይ ጠፍተው ነው የቆዩት። አሁን ግን እግዚአብሔር ይመስገን እኔም እንደዚህ ሳያቸው ያው እንግዲህ በርትተዋል። ጸዲ አንቺን ጥቅስም ሰምቼዋለሁ። ምናል የወጋቸው በሬ ቢታረድ ያልሽው ነገር ፈን ያደረገኝ በቃ በሱ እየተዝናናው ነው የመጣሁት። የሆነ ይሁንና እንግዲህ በቅርቡ ደግሞ ያው ያቀድነው ነገር አለ። ወንድማችን መዝሙር ያሬድም ከአሜሪካ ይመጣል። እንግዲህ የሚመጣበት ያው ምስጢር ነው አይታወቅም። ድግስም ካለ ደስታም ካለ እንግዲህ እንዲሁ ሰብሰብ እንዳለን ካሁኑ መዝሙር እናጠናለን። የሚያገቡም ይኖራሉ እዚህ ውስጥ ያገቡም አሉ። እንግዲህ ያገቡም ለክርስትናው እንዲህ ህብረታችን መልካም ነው። እኛ ቤት ይሄ ነገር አልተለመደም። ብዙ ጊዜ ያው በስልክ ኮንታክት እንደራረጋለን፣ በአካል ግን የመገናኘቱ እድል አልነበረምና እንግዲህ በመምህራችን ያው በእድሜም በአገልግሎትም በጸጋም ከኛ ላቅ ያሉ መምህራችን በእሳቸው ምክንያት ደግሞ መሰብሰባችን ትልቅ በረከት እናገኛለን። ትልቁ ነገር አብዛኛው የሰው ልጅ የሚገናኘው በደስታው ጊዜ ነው። ክርስትና ማለት ደግሞ ሰው መሆኑ የሚታወቀው በደስታው ጊዜ ሲሰበሰብ ሳይሆን በችግር በመከራ በስቃይ በህመም ጊዜ አንድ መሆን ነው። ወዳጅሽን የምትለዩ ችግር ሲደርስበት ከጎኑ በመሆን እንጂ በደስታችን ጊዜማ ሁሉም ከጎናችን አንድ የእግዚአብሔርን ቸርነት የምናይበት ምናልባት አሁን በእሳቸው ምክንያት እግዚአብሔር እኮ ስራ እየሰራ ነው። አሁን ብዙዎቻችን አላስተዋልነውም እንጂ እግዚአብሔር ምክንያት አለ። አንድ ነገር ለምነ ነው እግዚአብሔር ካሳጣን ያው ስለ 3 ምክንያቶች ነው ይባላልና የመጀመሪያው ነገር አንዳንድ ጊዜ እግዚአብሔርን የሆነ ነገር ጠይቀ ነው ካልሰጠን የማይጠቅመን ነገር ከሆነ አይሰጠንም። ሁለተኛ እግዚአብሔርን የሆነ ነገር ጠይቀ ነው ካልሰጠን ከእርሱ የሚያርቀን ነገር ከሆነ አይሰጠንም። ሶስተኛ ደግሞ አንዳንድ ፈተናዎች በህይወታችን መጥተው ወይ ሲያጋጥሙ እግዚአብሔር ለተሻለ ነገር ለምሳሌ በመምህራችን መጋቢ ብሉይ መምህር አይመረ ህመም ምክንያት
እግዚአብሔር እቺን ኬዝ ፈጠረና እንዲህ የምንሰባሰብ አደረገ። ስለዚህ ምናልባት የሳቸው የሆነ ቦታ የሆነ አካላቸው ተጎድቶ ሊሆን ይችላል፣ ግን እግዚአብሔር ቸር ነው። ብዙ አካላቶችን፣ ብዙ ብልቶችን፣ ብዙ አገልጋዮችን እንደዚህ በህብረት አገናኘና እግዚአብሔር ይመስገን። ትልቁ ነገር አስታውሳለሁ መዝሙረ ያሬድ የ5 ደቂቃ መልእክት ነው የተናገረው። መምህራችን ታሟል እንደው እንጠይቃቸው የሚል መልእክት ነው ያስተላለፈው። ትልቁ ነገር በአካል ተገኝተው መጠየቅ የሚችሉ መጥታችኋል። በአካል መገኘት ያልቻላችሁ እህቶች ወንድሞች ግን ባለው ነገር ሁሉ የየራሳችሁን የበኩላችሁን አስተዋጽኦ አድርጋችኋል። ይሄ መልካም ነገር ነው፣ የሚያስደንቅ ነገር ነው። ምክንያቱም ወንድሞች አሉን ብለን እኛ አገልጋዮቹም እነ መምህር ዘላለምም እነ ሚኪም እነ ዮሐድም እናንተ ነህም እነ ብሩኬም ሁላችንም ለካ ይሄን ያክል ተወዱናላችሁ። እኔ እውነት ለመናገር አላውቅም ነበር ይሄን ያክል የሰው መውደድ አላችሁ፣ ፍቅሩ አላችሁ ብለን እንድናስብ አድርጋችሁና እግዚአብሔር ያክብራችሁ። ያወጣችሁ ሰዎች ደግሞ በተወሰነ ነገር ወንድም መምህራንን ለመርዳት ለማገዝ ብዙ ነገር ያደረጋችሁ ሰዎች ትኖራላችሁ። እግዚአብሔር አምላክ ረድኤት በረከቱን በእናንተ ላይ ያሳድር እላለሁኝ። አሁንም ቢሆን ቤተክርስቲያናችን ያለችበት ወቅታዊ ሁኔታ ይታወቃል። እንግዲህ በዚህ ሞመንት ውስጥ ሆነን ደግሞ እንዲህ መገናኘት እንደውም ስመጣ አንድ ነገር እያሰብኩ ነበር መምሪ። በጣም የሚገርማችሁ ነገር አሁን በየቦታው ላይ ሰዎች የሚታፈኑበት የሚያዙበት ምንድነው በጣም እንትን የሚደረጉ ምንድነው እንዲሳቀቁ የሚደረግበት ጊዜ ነው በሃይማኖታቸው ምክንያት። እንደውም ስመጣ ምንድነው አይምሮዬ ላይ ያለው አንዳንዴ እኮ ጭፍን አስተሳሰብ ያላቸው ሰዎች እንዲህ ስንሰባሰብ ለሌላ ዓላማ መስሏቸው ደግሞ እዚሁ ደግሞ ከበብ አድርገው ጓፎውንም ከሄዱ ቻው ብለን ለዚህ ንግግር እየሸለመኝ ነው። እግዚአብሔር ይመስገን። ኤንዌይስ ደስ ብሎኛል ስላገኘኋችሁ። ይህን ታላቅ ጉባኤ በሌላ መልኩ አስተዋጽኦ ያደረጋችሁ እህት ወንድሞች እንግዲህ እዚህ ባሉ ልሂቃን፣ መምህራን፣ ዘማሪያን፣ አገልጋዮች፣ የቤተ ክርስቲያን ውድ ልጆች ስም እግዚአብሔር አምላክ ያክብራችሁ። በርቱ፣ ጠንክሩ። እንግዲህ ወደፊት ደግሞ በመልካሙ ነገር እንድንገናኝ እግዚአብሔር ይርዳ። አሁንም ኢትዮጵያ ሰላምሽ ይብዛ ተጠለይ እግዚአብሔር ታዛ ኢትዮጵያ ሰላምሽ ይብዛ ተጠለይ እግዚአብሔር ታዛ ሀገሬ ሰላምሽ ይብዛ ተጠለይ እግዚአብሔር ታዛ ኢትዮጵያ ሰላምሽ ይብዛ ተጠለይ እግዚአብሔር ታዛ የሚራራ